በጣም ሲሪየስ አለመሆን ከመጠን በላይ ሲሪየስ አለመሆን ኩስትር አለማለት እና አንዳንዴ መቀለድ ራስን አለማካበድ ራስን ዝም ብሎ አለመካብ ሲምፕል መሆን ሰዎች ቤት ስትይ ራት ይቀርባል አይደል 6 አይነት ወጥ ይቀርባል አሁን ምን ያደርጋል 6 አይነት ወጥ ቀለል ማድረግ ሲምፕል ማድረግ ይቻል ነበር አሁን ልክ እንደዚሁ በህይወታችን ላይ ደግሞ ስንኖር ህይወታችንን የሚያጣፍጡ ነገሮች አሉ ልክ እንደ ሲናመኑ እንደ ቅርንፉዱ እንደ ጤና አዳሙ ምን የምትጨምሪያቸውና ስትጠቀሚባቸው ላይፍሽን ኢንትረስቲንግ የሚያደርጉ ቅመሞች አሉ እኔ በግሌ የምጠቀምባቸው ህይወቴን ለማጣፈጥ ተጠቅሜባቸው የሰሩልኝ ነገሮች ነው በምድር ላይ በጣም ደስተኛ ከሆኑ ሰዎች አንዱ ነኝ ታውቂያለሽ በጣም ማታ ደስተኛ ነኝ በጣም ደስተኛ ነኝ እና የህይወት መርሆች እምላቸው አሉኝ principles of life እነዚህኛዎቹ ግን ስፓይሶች ናቸው ደስተኛ የሚያረጉኝ እና የምጠቀምባቸው የሰሩልኝ ነገሮች የሰሩልኝ ስፓይስስ የሰሩልኝ የህይወት ማጣፈጫ ቅመሞች ነው የምንካፈለው አንደኛው በጣም የረዳኝ ሲምፕሊሲቲ የሚባል ቅመም ነው ሲምፕሊሲቲ ወይም ነገሮችን ቀለል አድርጎ ማየት ማቅለል ሳይሆን ቀለል አድርጎ ማየት ራስን አለማካበድ ራስን ዝም ብሎ አለመካብ ሲምፕል መሆን አሁን ስለ ሴሌብሪቲስ አንድ ቦታ ስናገር ሴሌብሪቲስ ከሚቸገሩበት እነዚህ ታዋቂ ሰዎች ከሚቸገሩበት ነገር አንዱ ሰልፍ ኮንፋይንመንት ይባላል ሰልፍ ኮንፋይንመንት ራሳቸው የሚፈጥሩት እስር ቤት አለ እና ምንድነው ሆም አሬስት ይባላል ሃውስ አሬስት ውስጥ ይቀመጣሉ ለምንድነው ሊወጡ ሲሉ እንትን ይላሉ ይጨነቃሉ በጣም መዋብ አለባቸው በጣም መልበስ አለባቸው የህዝቡን ኤክስፔክቴሽን ያሉ ስለዚህ በጣም ካልዘነጡ መውጣት አይፈልጉም ግሮሰሪ አይሄዱም ወክ አያደርጉም ሞል አይሄዱም የትም አይሄዱም ስለዚህ አሁን እየቀነሱ ይመጡና ከዛ ሰልፍ ኮንፋይንድ ይሆናሉ እንደ እስረኛ መኖር ይጀምራሉ እኔ በራሴን ታዋቂ ነኝ ማለት አይደለም ግን አንዱ ህይወቴን ያቀለልኩበት ነገር ራሴን ሲምፕል አድርጌ ማየት ነው ግሮሰሪ ሄዳለሁ ግሮሰሪ አሁን ከቢሮ የታች ሸዋ ሱፐርማርኬት አለች በየቀኑ ሳልገባ ቀራለሁ ገብቼ የምፈልጋትን ነገር ፒክ አድርጌ አንዲት ነገር ልትሆን ትችላለች አሜሪካ ያለው እነዚህ ትላልቅ በጣም ዲስቲንጉሽድ የሆኑ ፕሮፌሽናል ነጮች ሆነው ግሮሰሪ ገብቶ 2 ድንችና 2 ሽንኩርት ገዝቶ ይወጣል ትልቅ እንትን ስቶር ገብቶ የፉድ ስቶር ገብቶ 2 ሽንኩርት 2 ድንች ገዝቶ ይወጣል እኔ ግሮሰሪ ገባለሁ እወጣለሁ ስታልፊ ደግሞ ይሄ መንገድ ዳር ያሉ ግሮሰሪዎች አሉ ሰፈር ውስጥ እሱ እንደዛ 1 ኪሎ ሎሚ ያቀብለኝ ይላል 1 ኪሎ ቲማቲም ያቀብለኝ ይላል ሲጋራ አልጠየቁት አይደለም ንጹህ ነገር ነው ስለዚህ ምን ችግር አለ ሰዎች ሊኖሩ ይችላሉ እና ራሴን ሲምፕል ማድረግን እለማመዳለሁ በላይፍ ስታይል ስለዚህ በህዝቡ መካከል ነው የምመላለሰው ወክ አደርጋለሁ ሰላም ካሉኝ ሰላም እላለሁ ሰልፊ ከተነስ እንዴ ሰልፊ ተነስቼ ሄዳለሁ that's okay ሲምፕል ማድረግ ህይወትን ያጣፍጣል ስልክ ሰዎች ሲደውሉ እኔ ጋር አላካብድባቸው ሰላም ማልበል ምናምን አላቸው ፍሬንድሊ ለመሆን እሞክራለሁ ሲምፕል አድርጌ ራሴን አቀርባለሁ ሳገኛቸው አላስጨንቃቸው በቃ ሲምፕል ሆኜ ነው ማገኛቸውና ራስን ቀለል አድርጎ መያዝ ላይፍ ስታይልሽ እንደዛ ስታረጊ ጥሩ ነው ሀብት ሲኖር እንኳን አንዳንድ በጣም ገንዘብ ያላቸው ሰዎች ቤት ስትይ ራት ይቀርባል አይደል 6 አይነት ወጥ ይቀርባል አሁን ምን ያደርጋል 6 አይነት ወጥ ቀለል ማድረግ ሲምፕል ማድረግ ይቻል ነበር ዝም ብሎ ሽሮ ጎመን ደዝጭ ቀለል ማድረግ ላይፍ ስታይሉ ማቅለል ቤቱን በጣም ያከብዱትና ነጭ ምንጣፍ አነጥፈው ምናምን ይሉና ልጆች አሉ እዛ ቤት ውስጥ ልጆቹ ሊጫወቱ ሲሉ ይቆጣቸዋል
እንዳታበላሽ፣ እሱ እንዳታደርግ፣ እዛ ላይ እንዳትጽፊ፣ እዚህ ላይ እንዳትይ። ወይ ባይሆን ላስቲክ ይሸፍኑትና ምንጣፉን ልጆቹ መጫወት አለባቸው። ልጆቹ ቃል ሊሰብሩ ይችላሉ፣ ይስበሩ፣ ያጥፉ። እንደዛ መሆን አለበትና ቀለል ማድረግ ያስፈልጋል። ከዚሁ ጋር ተያይዞ ሲምፕሊሲቲ ላይ ሴንስ ኦፍ ሂውመር ያስፈልጋል። ሴንስ ኦፍ ሂውመር ማለት ነው። ሴንስ ኦፍ ሂውመር ማለት ሌሎችን ፈገግ እንዲሉ ማድረግ ብቻ አይደለም። እሱም አንድ ሴንስ ኦፍ ሂውመር ነው። ግን ቀልድንም አንደርስታንድ የማድረግ ችሎታ ሴንስ ኦፍ ሂውመር ነው። አንቺ እየቀለድሽ እንደሆነ የመለየት ችሎታም እሱም ሴንስ ኦፍ ሂውመር ነው። ስለዚህ ሴንስ ኦፍ ሂውመር ያስፈልጋል። ስፓይስ ነው፣ ቅመም ነው። በጣም ሲሪየስ አለመሆን፣ ከመጠን በላይ ሲሪየስ አለመሆን፣ እንደ ኩስትር አለማለት እና አንዳንዴ መቀለድ፣ መሳቅ። ባለፈው አንስተነዋል። እኔ መሳቅ እወዳለሁ። የሄልዝ ቤኔፊት አለው። ለብሬንሽ ጥሩ ነው፣ ለሳምባሽ ጥሩ ነው፣ ለልብ አመታትሽ ጥሩ ነው እና ሴንስ ኦፍ ሂውመር አንዳንዴ መቀለድ፣ መጫወት፣ ጨዋ የሆኑ ቀልዶችን ጨዋ የሆኑ ቀልዶች አሉና እነሱም መቀለድ። ይሄ በህዝቡ መካከል ስትመላለሽ በነፃነት ሲምፕል አድርገሽ ስትመላለሽ አንዱ ህይወትሽን የሚያቀልልሽ ነገር ነው። ራሴ ግን ካከበድኩት ዶክተር ወዳጄን የሚባለውን ሰው የራሴ አክብጄው ራሴ በጣም ትልቅ አድርጌው በቃ እዛ ጋ መታየት የሌለበት እዛ ጋ እንትን የሌለበት በቃ ራሱን አክብዶ ሲደወልለት ተኮሳትሮ የሚያወራ ሰው ሲያገኝ ሰው ተንቀጥቅጦ እንዲያወራው የሚፈልግ አይነት ሰው ካረኩኝ ግን እኔ ነኝ የምጨነቀው። የራሴን ህይወት አከብደዋለሁ። ስለዚህ አንድ የምጠቀምበት የህይወት ማጣፈጫ ሲምፕሊሲቲ ነው፣ ወይም ቀለል አድርጎ ማየት ማለት ነው። ሌሎችንም ይረዳል ብዬ የማምነው ሶስተኛው ሂዩሚሊቲ ነው። ሂዩሚሊቲ ነው። ሂዩሚሊቲ ትህትና ነው። ሂዩሚሊቲ ራስን ዝቅ ማድረግ ነው። ራስን ዝቅ ሳረግን ራሴን ዲስትሮይ አድርጌ ሳይሆን ፍቅር አንቺ ከኔ ትሻያለሽ እልሻለሁ። ያንቺን ቫልዩ ወስድና አንቺን ከፍ አረግሻለሁ። አንቺ እኮ ከኔ ትሻያለሽ ማለት ነው። ትህትና ትክክለኛው ትርጉሙ ወንድሜ ከኔ ይሻላል፣ እህቴ ከኔ ይሻላል ብሎ ማለት ነውና ይረዳሻል። ከሰዎች ጋር እንዳትወዳደሪ፣ ራስሽን እንዳታነጻጽር ያደርግሻል። ሁሉ ሰው ከአንቺ እንደሚሻል ነው የምትቆጥሪው። ስለዚህ ችግር የለብሽም። አሁን ለምሳሌ ምሁራን በሚሰበሰቡበት ቦታ ላይ እኔ ስኖር የሆነ የውድድር ስሜት ካለ እኔ ቀድሜ የመጀመሪያ እነሱን ከፍ ነው የማደርጋቸው። ከፍ ትህትና ነው፣ ግን ይሄ መሸንገል አይደለም። በትህትና እነሱን የተሻሉ አድርጌ እቆጥራቸዋለሁ። ከዛ በኋላ ሰላም ሆኜ እኖራለሁ። ኦልሬዲ አስበልጫቸዋለሁ። አንተ ትሻላለህ ብዬዋለሁ። አይጣላኝም፣ አይወዳደረኝም። ስለዚህ ይጠቅምሻል። ትህትና የሚደረስበት ቦታ ነው። አሁን የዛፎችን አወዳድሪ። ከባባድ ፍሬ ያላቸው ዛፎች ምን ያደርጋሉ? ቅርንጫፎቹ ዝቅ ይላሉ። ፍሬ የሌላቸውስ ቀጥ ብሎ ይቆማሉ። እና ስታፈሪ ፍሬ ሲኖርሽ ራስሽን ዝቅ ማድረግ ትለማመጫለሽ። እኔ አንድ ጊዜ መድረክ ላይ እያስተማርኩ ነበርና እኔን ማንም ሰው ሊያዋርደኝ አይችልም ብዬ ተናገርኩ። ከዛ ደነገጡ፣ ኦዲየንሱ ደነገጠ። ማንም ሰው በምድር ላይ እኔ ማዋረድ የሚችል የለም ስል ተያዩ፣ ደንግጠዋል፣ እርስ በርስ ተያዩ። እንዴት እንደዚህ በቃ እንትን ነው የሚመስለው፣ የትቤት ንግግር ነው የሚመስለው። አንድ ሰው እኔ ማዋረድ የሚችል የለም። ጸጥ አሉ። ምክንያቱም አልኳቸው እኔ ቀድሜ ራሴን አዋርጃለሁ። እኔ ራሴን ቀድሜ ካዋረድኩኝ፣ ራሴን ቀድሜ ዝቅ ካረኩኝ ወዴት ታዋርደኛለህ? እኔ ራሴን አንተን አስበልጬ ራሴን ዝቅ አድርጌያለሁ። ከዛ በላይ እዛች ዝቅ ልታደርገኝ አትችልም። ራሴን ስላዋረድኩ ነው አልኳቸው። እና ትህትና አንድ ቅመም ነው፣ በጣም ደስ የሚል ቅመም ነው። ሶስቱን ዋና ሃይማኖቶች ተመልከችና መስራቾቻቸውን ይሄ ሞሴስ አለ፣ የጁዳይዝም የአይሁድ እምነት መስራች። ስለ ሙሴ ሲናገር ቅዱሱ ቃል ምንድን ነው የሚለው? በምድር ላይ ከሚኖሩ ሰዎች ይልቅ ሙሴ ትሁት ነበር ይላል። the most humble ማለት ነው ሙሴ። በምድር ላይ ከነበሩ ሰዎች፣ በዛ ዘመን ከነበሩ ሰዎች ከሁሉም ቢወዳደሩ የመጨረሻው ትሁት ሰው ሙሴ ነበር። ጁዳይዝም። እሺ፣ የእስልምና መስራች ነቢዩ መሐመድ። ነቢዩ መሐመድ ሲጠሩ በእስልምና አብሮ የሚባል ነገር አለ በአረብኛ። እኔ በእንግሊዘኛ ነው የማውቀው። ነቢዩ መሐመድ
ሜይ ፒስ ቢ አፖን ሂም፣ ሜይ ፒስ ቢ አፖን ሂም ይባላል ብያለሁ። በጣም ትሁት ነበሩ። በጣም የሚገርም ነገር ልንገርሽ። ነቢዩ መሐመድ እየሰገዱ እያለ ልጆች መጥተው ጀርባቸው ላይ ይጫወታሉ። ጀርባቸው ላይ የተጫወቱ እሳቸው ስግደታቸውን ይቀጥላሉ፣ አያባሯቸውም ልጆቹ። እዚህ ላይ ምናምን ሲወጡባቸው ዝም ብሎ እሳቸው ስግደታቸውን ይቀጥላሉ። ሌላ በጣም የቀረመኝ ነገር ሚስታቸው ከዲጃ ወደ በቅሎ ላይ ወይ ግመል ላይ ስትወጣ እጃቸው እንደዚህ ያደርጋሉ። በጣም እኮ የሚገርም ታሪክ እኮ ነው። እጃቸው እንደዚህ ያደርጉና ከዲጃ እግሯን እዚህ ላይ አድርጋ ረግጣ ነው የምትወጣው። እንዲሰጧታል። ከዛ እዚህ ላይ ትረግጣለች። ይህ ትህትና ነው፣ አስገራሚ ትህትና ነው። ሌሎችም በጣም የሚገርሙ ነገሮች ሰምቻለሁ እና ሀምብል ናቸው። ስለዚህ ሙሴ ሀምብል ነበር። ነቢዩ መሐመድ ፒስ ቢ አፖን ሂም ሀምብል ነበር። በክርስትና ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ፣ እኔ ደግሞ ኢየሱስ ደግሞ ሲጠራ ደስ የሚለኝ እንደዚህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲባል ደስ ይለኛል። ለስም አጠራሩ ምስጋና ይግባውና ሁሉ መባል አለበት። ደስ ይላል። እና እሱን ደግሞ ስታይ ምን አደረገ? ሊሄድ አካባቢ ሲደርስ ደቀ መዛሙርቶቹ ባሉበት ተነሳ፣ ወገቡን ታጠቀ፣ ውሃ ቀዳ፣ ወሰደና የደቀ መዛሙርቶቹን እግር ተንበርክኮ እግራቸውን ማጠብ ጀመረ። 12ቱንም ይሁዳን ጨምሮ። ይሄ ከባድ ነው፣ በጣም ከባድ ነው። ከዛ አጠበና ያረከው ኢማጂን አድርጊ። 12ቱ ተቀምጠው እሱ ውሃ ቀርቶ ወገቡን ታጥቆ እግራቸውን ሲያጠብ እና ያረኩላቸውን ነገር ታስተውላላችሁ አላቸው። ከጨረሰ በኋላ እናንተ መምህርና ጌታ ትሉኛላችሁ፣ ነኝም፣ ግን እኔ እግራችሁን አጠብኩ፣ እናንተም እንዲህ አድርጉ አላቸው። ስለዚህ ያሳየው እሱ ምንድን ነው? ትህትና ነው። እኔ የዋህ በልቤ ትሁት ነኝ ነው ያለው። ስለዚህ ሶስቱም መስራቾች ነቢዩ መሐመድ፣ ሞሴስ፣ ነቢዩ ሙሴ፣ ነቢዩ መሐመድ፣ ጌታ ኢየሱስ ክርስቶስ ሶስቱም ትህትና ነው ያሳዩ። ስለዚህ ትህትና የሚጠቅምሽ ነገር ነው። በቃ በጣም ይረዳሻል፣ ህይወትሽን ያጣፍጣል በጣም